ቃኘት አድርገን እንምጣ የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበር የተወለድኩት መቀሌ ነው ያደግኩትም መቀሌ ክረምት ብቻ ነበር ወደ አዲስ አበባ መጣ አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው ኦኬ ወደ አያቴ መጣ ነበር ሁሌ በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበር ኤስኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ ምን አይነት ልጅ ነበር ረባሽ ነበር ወይ ለየት ያለ ነገር ነበር ወይ ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ እንደዚህ ታደርግ ነበር ትባላለህ አይደል እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይሄን ያደርግ ነበር የምትባለው በልጅነት ምንድነው አዶናይ እብድ ነበር በጣም ከምታስቢው በላይ ደግሞ የሰው ትኩረት በጣም ይወድ ነበር የእውነት ለምን እንደሆነ አላውቅም ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር እንዴ ያ እንግዲህ ድንኳን ሰበራ ማለት ነው በቃ በኃይለኛው ቀጠሮ ይዤ ጓደኞቼ ምናምን እናቀበታለን ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ አመልጥ ነበር ከቤተሰብ ጠፋ ነበር ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር ደስ ይለኝ ነበር ነፃነት ነበረኝ በጣም ቤተሰብስ እንደው ምን ይላል የሚቸገርበት ነገር ነበር እኔ ማሯሯጥ በቃ ስራቸው አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያርገውታል በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት እንኬዝ ወድቄና የሚሆነው ቦታ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ አይ ሱፍ አርጌ ነው አይስክሪም እየላስኩኝ ነው ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው ነፃነቴን የምፈልገው ከዛኔ ጀምሮ ነው በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት ያ በጣም